አይገርም ዛሬ ከቤት የቆጣው አንድ ወር ሞላኝ እስከ መቼ እናት ቤት ልጅሽ አትናፍቅሽም እማዬ ደውላ ነው እንደዚህ ሞኔ ነገረችሽ አረ አይደለም ይውልሽ ምንም ነገር እንዳትይ እሺ የማየም ሰልችቶኛል ያን ሁላ ካረገኝ በኋላ ይቅርታ በይ እንዳትይ እሺ በቃ ታዩ አረ ተረጋጊ ምንድነው ማዘር ጉድ እያሉ ነው ደግስ አለባችሁ እንዴ ታናሽ ወንድምና እህት እኮ ሊኖረኝ ነው የአባቴ ልጆች ወይ እንዴት ደስ ይላል ዛሬ ልንተዋወቅ ነው እና ማዘር እነሱን ለመቀበል ነው እንደዚህ ድግስ የደገሱት አዎ ይገርማል እንዴት አይ ማዘር ወጣት እያሉ አንቺን ሲያክሉ ስያቸው ማለቴ ይቅርታ ግን ያው ደርቲ ማይንድ መቼም አባትሽ እህትና ወንድሞችሽን አዶፕት አርጋዋቸው አይደለም ከናትሽ ውጪ ከሌላ ሴት ወልደው ነው አይደለም እሱ እኮ ያለፈ ታሪክ ነው ለሷ እኔ ግን አይመስለኝም መቼም ያን ጊዜ ያሳለፉትን ነገር መገመት አይከብድም ምናልባትም አንቺን ለብቻቸው ለማሳደግ የወሰኑበት የዛ የንዴት ጊዜ እንዳይሆን እፈራለሁ እንደዚህ ግን አስቤው አላውቅም ግን ዛሬ ያን ሁሉ አልፎ ያው ደፋ ቀና እያሉ ነው የባላቸውን ልጆች ለመቀበል ምክንያቱም አንቺ ብቻሽን እንዳትቀሪ እህትና ወንድም እንዲሆንሽ ብለው ነው ወይኔ እናቴ ለካ በቁስሏ ላይ ነው እንጨት የሰደድኩት እኔ ግን ታሪክ ራሱ እንዳይደግም እፈራለሁ ዛሬ እንደ ቀልድ ለአንድ ወር ተተሽ ወጣሽው ቤትሽ በኋላ ለአንድ ልጅ ዘመድ ፍለጋ እንዳትወጪ እንደ ማዘር የባልሽ ልጅ ደግሰሽ እንዳትቀበይ እፈራለሁ አንተ በቃ ወሬ ከያዛችሁ አትነጣጣሉም አይደለ እማዬ እማዬ በጣም ሞደሽ